ሳላ እሺ እንረጋጋና ይሄን ሳላ ዘይን ጽፎታል። ኦኬ አንተ ይሄን ግን ማን ጻፈው ይታወቃል። እሺ በጣም ጥሩ። እሺ ስለዚህ አንተ ከጻፍከው ጥያቄ አለኝ መጽሐፍ ላይና ኤክስፕሌን እንድታደርግልኝ ነው ያልገቡኝ ነገሮች ስላሉ ማለት ነው። እሺ ኦኬ ፈቃደኛ ነህ አይደለ? ኦኬ ላይክ ለመመለስ ነው ቁጭ ያልኩት። በጣም ጥሩ። እኔም የምፈልገው እሱን ስለሆነ ማለት ነው። እዚህ ጋር ብዙ ቁጥሮችን ደርድረሃል እና ላይክ I don't understand your argument. የው ጋር እንደርሳለን ግን አይ ኖ ቆይ ፔጅ 27 ነው እና እዚህ ጋር እዝራ አቦት 150,000 ልዩነት ብለዋል። እነ ኤበሃርድ ኔስትል 120,000 እስከ 150,000 እንደዚህ ብለው ብዙ ቁጥር ሰብስበህ ደርድረሃልና ያልተረዳሁት አርጊመንቱ አልገባኝም። አርጊመንቱ እነዚህ ቁጥሮች ብዛት የማኑስክሪፕት ብዛት መጽሐፍ ቅዱስን ላይክ ክሬዲብል አያደርገውም እያልክ ነው። አርጊመንቱ አልገባኝም። ኦኬ በቴክስቹዋል ቫሪያንት ያለ ቴክስቹዋል ቫሪያንት መጽሐፍ ቅዱስ መካከል በጣም ብዙ ነው። አንዳንድ ሊቃውንቶች 400,000 ያደርሱታል እና ይሄ ቴክስቹዋል ቫሪያንት መጽሐፍ ቅዱስ ላይ እንግዲህ ተጽዕኖ ያሳድራል ወይስ አያሳድርም እያልክ ነው ወይ? ከሆነ ያሳድራል እያልኩ ነው። ኦኬ ቴንክ ዩ በጣም አመሰግናለሁ። ኦኬ ይህንን እንትን አንተ ነው የጻፍከው ወይስ ሌላ ሰው ረድቶ ነው ወይስ አንተ ራስህ ነው የጻፍከው? የራሴ ሪሰርች ነው፣ ነገር ግን ምንጭ ጠቅሻለሁ። እዛው ስር ታገኘዋለህ። ባይዘ እዛው ስር ሪሰርቹ ተቀምጧል። ሪሰርቹ ይሄ ሪሰርች እነዚህን በሙሉ እዛው ጋር ታገኘዋለህ። ባይዘ ማስረጃ ከስር በኩል እነዚህን ማለት ነው አይደል? እነዚህን ማለት ነው ተቀምጠናል። ልክ አይደለም የምትል ከሆነ አውጣና ሙግተኝ። እሺ ኮት ሳረጋቸው እያንዳንዱን ቼክ አድርጌያለሁ። ልክ አይደለም የምትለው ከሆነ መጽሐፉ በጀርመን አንዴ እንግዲህ የጀርመን ስኮለሮች ናቸው። ምን ማለት ነው? በነገራችን የጀርመን ስኮለሮች የጀርመን እኮ እንግዲህ ደች ነው ኤንሸንት የሆነ ጀርመኖች የሚናገሩት ቋንቋ ነው። ጀርመኖች ደግሞ በቴክስቹዋል ክሪቲሲዝም ጀርመኖች በቴክስቹዋል ክሪት አንዴ ማን ነው ስም ዳዊት ሙሉ ነህ ታዳምጠኛለህ? ትርጉሙን ታውቀዋለህ? በዓለማችን እኔ ጀርመንኛ ተናጋሪ አይደለም። የሊቃውንቶችን ታዲያ ይህንን መጽሐፍ እንዴት አወቀው? ይሄ ከዚህ መጽሐፍ እንዴት አወቀው? ሙሉ ነህ ምን መሰለህ ርዕሱ ምን መሰለህ? ለምሳሌ ሰማዕቱ ብራና የሚለው ርዕስ አለ። ሰማዕቱ ብራና የሚለው ርዕስ አለ። እሺ አይ አልፌዋለሁ። ሰማዕቱ ብራና የሚለው መጽሐፍ አንዴ አይደለም። አሁን ጊዜው የኔ ነው ማለት መጽሐፍ አለ። ጊዜው የኔ ነው ማለት አትፈልግ። ወደሚቀጥለው ጥያቄ ምን መሰለህ እኔ ማለት ነው ሳላ ዳዊቴ ጥያቄውን አንስቻለሁ። አንድ ነገር ልንገር፣ የኔና ያንተ ልዩነት ልንገር። በኋላ ትነግረኛለህ ብዬ አላመልጥም። እሺ በጣም ጥሩ እሰየው። እኔም እሱን ነው የምፈልገው። ይሄንን መልስልኝ። ከምትወጣ አንዴ ዳዊት ደቂቃውን ያዝና ኤክስፕሌን ታደርጋለህ። ደቂቃውን ያዝልኝ። ለምን አልመልስልህም? በቃ 10 ደቂቃ ፈልገህ ያዝ። ደቂቃውን ግን ያዝልኝ። እሺ አንዴ እየመለስኩልህ ስለሆነ ደቂቃ የሚያዝበት ጊዜ የለም። ኖ በእኔ ሰዓት እኔ እየመለስኩ ስለሆነ ደቂቃ የሚያዝበት እየመለስኩ ነው አይደል? ባልመልስ ኖሮ ዳዊት እንደዚህ አይነት ጌም አንጫወት። ሲሶ ሰዓቱን ያዝልኝ። ፌር መሆን አለብን። እየመለስኩልህ ስለሆነ እየመለስኩ ነው። ባልመልስ እሺ ኢንተራፕት ላድርግና በቃ ወደ ባይ ዘ ዌይ ሳላ ወዴት እንደሚሄድ ገብቶታል። ሂ ኖስ ኤግዛክትሊ ምን እንደማለት ከዚህ በኋላ አንድ ኢንተራፕት ላድርጋችሁና ይህን ጥያቄ ትችዋለሁ። ወደሚቀጥለው ጥያቄ ሊድ ካለ ፍቀድለት። ሳላ መልስ አልፈለገም። መልስ አልፈለገም እንጂ መልሰዋለ። በቃ ወደሚቀጥለው ጥያቄ ወደሚቀጥለው ጥያቄ እንሂድ። ይሄንን አርቲክል ታውቀዋለህ? ወገናችን ጥያቄ ካለ ጠይቀኝ። ይሄንን አርቲክል ታውቀዋለህ? በቴክስቹዋል ክሪቲሲዝም ላይ ጥያቄ ካለ የኔ ጥያቄ ይሄ ነው። ሲሶ እዚህ ጋር ፌቨር አትስራ። ማን ነው ሲሶ? ኖ ሲሶ ፌቨር አትስራ። አንድ ነበር። ይቅርታ ሳላ ይቅርታ፣ ያስጀመርኩ መስሎኝ ነበር። ቤት ይዞ ነው
ኔት ይዞ ሆኖ ይሄንን አርቲክል ታውቀዋለህ ወይ? ይሄንን አርቲክል ዳዊት ሙሉነህ ምን መሰለህ ርዕሳችን የኔና ያንተ ቴክስቹዋል አሁን ወደ ወይኔ ርዕሱ አሁን ሪሜምበር አደረከው አንተ በቁርአን መበረዝ ላይ ምክንያቱም አንተ የምታነሳው ርዕሱ አሁን ትዝ አለ ቅድም እንዳልክ ላስታውስህ ቅድም ምንድን ያልከው እሺ ሩቅያ ከምትባል አለ ጥያቄው የኔ ሰዓቱ የኔ ነው ባይ ዘ ወይ ልንገርህ ሩቅያ ከምትባል ሴትዮ እንደዚህ አለች አልክ ሰዓቱ የኔ ነው ትልቅ ሰው ነህ አይ ኖ ትልቅ ሰው ስለሆንክ ይሄ እንዲነበብ አልፈለክም አይ ኖ ወዴት እንደሚሄድ ገብቶሃል አንተ ልንገርህ ወዴት እንደሚሄድ ገብቶሃል ከዚህኛው መጽሐፍ ይልቅ ይሄኛው መጽሐፍ ተአማኝነት አለው ፈርተሃል ግን አሳያለሁ ሳላ ኦኬ ከዚህኛው መጽሐፍ ይልቅ ልንገርህ ዳዊት ከዚህ መጽሐፍ ይልቅ ይሄ መጽሐፍ ተአማኝነት አለው ይሄ መጽሐፍ ተአማኝነት አለው አሳያለሁ ፖዝ አድርግልኝ ሲሶ ሰዓቱን ያዘልኝ አሁን ሳላ ምን እያደረገ ነው ምን እንደማሳይ ምን አይነት ማስረጃ እንደማሳይ ገብቶታል ባይ ዘ ወይ በደንብ ሳላ ገብቶታል አንዴ ሲሶ እዚህ ጋር ወደሚቀጥለው ጥያቄ ምን እንደማሳይ ገብቶታል ኦኬ የሚቀጥለው ፖይንት ምን እንደሆነ ገብቶታል ደንግጧል ሳላ ኦኬ ፖለቲካ መሆኑ ነው በነገራችን ላይ አይ ኖ አሁን ወደ ርዕሱ እንግባ አይደለ ገብቶኛል ግን ይሄንን ፖይንት እናየዋለን ማለት ነው ወዴትም አልሄድም ባይ ዘ ወይ አም ራይት ሂር ኦኬ አም ራይት ሂር ህዝቡ ምን ያክል እንደዋሸ ምን ያክል እንዳጭበረበርክ ይረዳል ማለት ነው ዛሬ ኦኬ ይሄ አርቲክል እዝራ አቦት ዳዊት ልታወራ ፈቅጄልህ እኮ ነው እዝራ አቦት በደንብ አውራሽ እሺ እዝራ አቦት 150 ሺህ የሚለው እዚህ ላይ ቃል በቃል ኮፒ አድርጎታል እዝራ አቦት ብሎ ማለት ነው ኦኬ እዚህ ጋር እብራን ነስል የሚለው እብራን ነስል ይላል እዚህ ጋር 200 ሺህ እያንዳንዱን ነገር ፕሌጀራይዝ እያደረገ ነው እንጂ መጽሐፉ በሙሉ ውሸት ነው ዋሽተሃል ይቅርታ ጠይቅ ህዝቡን እየዋሸህ ነው እኔ የሚያሳዝነኝ የገረመኝ ነገር አንድ ሰው እሺ ይሄንን ሁሉ አንብቤ ያለው ብለሃል ፉትኖት ሳይቀር ፕሌጀራይዝ አድርገሃል ፉትኖት ሳይቀር ጥያቄ አለ እየዋሸህ ነው ይቅርታ ጠይቅ ይቅርታ ትጠይቃለህ ወይ ፕሌጀራይዝ አድርገሃል ይቅርታ ትጠይቃለህ ወይ ስኮላርቲክ መጽሐፍት በሚጻፉበት ጊዜ ፉትኖት የሚባል ነገር አለ አንተ መጽሐፍም ስላልጻፍክ እስከማውቀው ድረስ ጽፋል ከጻፍክም ጥሩ ነው ግን የጻፍክ አይመስለኝም ፉትኖት ምን እንደሆነ ላሳየህ አይ ፉትኖት ካሳየኝ ከዚህ ነው የቀዳኸው የተቀዳ አይደለም ምን መሰለህ ፉትኖት ስኮላሮችን በሚጠቅስበት ጊዜ የተቀዳ ሳይሆን እሱ ፉትኖት ይባላል አንዴ ልመልስልህ ከዚህ ነው ወሰድከው ወይ ስለ ፉትኖት አታስረዳ እቀጥላለሁ ወደሚቀጥለው ጥያቄ ልመልስልህ እንደዚህ ነው አልፈልግም ፕሌጀራይዝ አድርገሃል ቃሉን መልሱን አይፈልግም መልሱን አይፈልግም ጋይስ ሰምታችኋል ምንድን ያለው መልሱን አልፈልግም አለ አውራ ብቻ እሺ አዎ አይ ኖ ባይ ዘ ዌይ ሳላ ኢትስ ኤምባራሲንግ አይ ኖ አሁን ማድረግ የምችለው መጮህ ብቻ ነው ወደ ርዕሱ እንመለስ ማለት ነው ቅድም ግን ኖ ርዕሱ ይሄ አይደለም አልክ አሁን ግን ተገለጠ እንቀጥላለን ባይ ዘ ዌይ አም ጌቲንግ ዋርምድ አፕ ገና መጀመሪያ ነው ምንም አልነካውትም ባይ ዘ ዌይ ፕሮብለምስ ይላል አንድ ፔጅ ወረድ ብለህ ቁጥር ፔጅ 4 ላይ ስትሄድ ስለዚህ ቁጥር ይሄው አርቲክል ከሰረከው ሐሳቡን ፕሌጀራይዝ ካደረከው መጽሐፍ ላይ አንድ ፔጅ ወረድ ብለን ስናነብ ምን ይላል in his entertaining a hopeful guide to this dubious data Joel Best sums up his evidence in one sentence ይላል we need to be very careful when we can't tell who produced the figures why or how and when we can't be sure whether consistent choices were made in the measurements at different times and places unfortunately the estimates offered over the last 150 years all suffer from just these problems ተርጉምልኝ ቃል በቃል ተርጉምልኝ ዳዊት ሳላህ ዘይን የመጽሐፍት ተርጓሚ አይደለም ታካረክልኝ ዳዊት ሙሉ ነው ተርጉም እኮ አይደለም ዳዊት
ቅድም ግን እየጠየቀኝ ነበር። ርዕሳችን ምን መሰለህ? የመጽሐፍ ትርጉም እየሰራን አይደለም። ምን መሰለህ? የመጽሐፍ ትርጉም እየሰራን አይደለም። አረብኛ ትርጉም እያልከኝ እኔ አረብኛ አልችልም፣ ቋንቋ አይደለም አልኩህ። አንተ የመጽሐፍ ትርጉም አብረን እንሰራለን። ምን እናደርጋለን መሰለህ ዳዊት? ምን እናደርጋለን መሰለህ? ሰዓቱ የኔ ነው። ምን እናደርጋለን መሰለህ? ሰዓቱ የኔ ነው። ወደፊት እኔና አንተ አብረን የትርጉም ስራ እንሰራለን። ወደፊት እኔና አንተ የትርጉም ስራ እንሰራለን። ለጊዜው ግን የትርጉም ስራ እንሰራለን። ህዝቡ እንዲያው ኦኬ። ሳላ በኔ ላይ አታውራ። በኔ ላይ ወደፊት የትርጉም ስራ እንሰራለን። አንዴ አይ ነው ሳላ ይሄንን ማድረግ አትችልም። ዳዊት ምን እናደርጋለን መሰለህ? አንዴ ቆይ አንድ ጊዜ ወደፊት አብረን እየመለስኩ አትይዝም። የምትይዝበት ጊዜ የለም። እያወራን ነው። የኔ ሰዓቱ እኮ ይሄ ነው። ምንድነው የሚለው መሰላችሁ? ወገናችን ጥያቄ ጽፈው የትርጉም ስራ እንስራ አለ። አንዴ የትርጉም ስራ እንስራ አለ። ወደፊት ከአንተ ጋር የትርጉም ስራ እሰራለሁ። ሰዓቱን ያዘው። ቆይ ሁለታችሁም ላስቆማችሁና ዳና ጥያቄ ላስቆማችሁና ቆይ አንዴ ዳና ደንግጧል። የትም ሄጃ የለውም። ስለዚህ ሰዓቱ የኔ ከሆነ ፌር የሆነ አካሄድ ነው ያለብን። ገና መጀመሪ ነው። ሰዓቱን ከያዝኩ ግን ሰዓቱን ካቆምኩ ሁለታችሁ ማውራት አትችሉም። ሰዓቱን ከያዝኩ ሁለታችሁ ሚታሉና እኔ ነኝ የማወራው። ሰዓቱን ሳራ ሁለታችሁም አታወሩም። ሰዓቱን ካቆምኩ ሁለታችሁም አታወሩም። ዲያቆን ዳዊት ጥያቄን ቀጥል፣ ሳላ መልስን ቀጥል። ጥያቄና መልስ ሰዓት ነው። ሰዓቱን አስጀምሯለሁ። ዲያቆን ዳዊት ጥያቄን ቀጥል፣ ሳላ መልሱን ይቀጥላል። ሰዓቱን አስጀምራለሁ። ያዳምጣኝ እንጂ ኧረ እኔ ምላሽ ሰጠዋለሁ። በቃ ይኸው አስጀመርኩ። አይ ሲሶ አንዴ ሰዓቱን ያዝ። ምክንያቱም አሁን ምን እየሆነ ዳዊት ፖለቲካ እንድትሰራ አልፈቅድልህም። ደቂቃ ሲይዘህ ፖለቲካ እንድትሰራ አንተ የገባኸው ፌር የሆነ ነገር ነው። ደቂቃ እንድትሰራ አልፈቅድም። ሰዓቱ የኔ ከሆነ እሱን መበጥበጥ አይችልም። የኔ ነው ሰዓቱ እኮ የኔ ነው። ወደሚቀጥለው አቁም ካልኩት ማቆም አለበት። ሰዓቱ የኔ ነው እንጂ እኔ ሳወራ ህዝቡን ወይ እንደዚህ የሚበጣበጠው ነገር እየጠየቅኩ መመለስ እኮ ስላቃተ እኮ ነው። ተርጉም አልተርጉም አልከኝ። ዶን ፕሌጀራይዝ እንዳደረግ መጽሐፉን ግን በደንብ አድርጌ እንደገና ማሳየዋለሁ። ፉትኖት ምን እንደሆነ የፈለኩትን ነገር መጠየቅ እችላለሁ። ጥያቄ ካለቀበት ማለት ነው። ጥያቄ ካለቀበት ጥያቄ ልስጠው። እዚህ ጋር የኢብኑ መስዑድ ሙስሐፍ 111 እና ጠይቀኝ። በእግዚአብሔር ሁለታችሁም አንድ ያቁሙት። አንድ ያቁሙና ዲያቆን ዳዊት ኦልሬዲ ደቂቃው የረሱ ነው። ጥያቄውን ይጠይቅ። ጥያቄው በረዘም ባለም ደቂቃ ወስዶ የራሱን ደቂቃ ነው። አንዴ ዲያቆን እዚህ የሆነ ቴክስት ሳይ ደቂቃውን እንትን ብሎብኛል። አንዴ ቆይ ሶሪ 9 ደቂቃ ከ30 ሰከንድ አካባቢ ነው። ድጋሚ ቆይ እንትን ልበላ። ውሸት እንደተሞላ እያነበብኩ ነበረ። ባይ ዘ ዌይ ፔጅ ባይ ፔጅ እሄድበታለሁ። የኔ ተራ ነው። አታውራ። ጥያቄ አልጠየኩም። ፕሮፌሰር ጋርደን ፊ የክርስቲያን ስነ መለኮት ሊቅና የመጽሐፍ ቅዱስ ምሁር ቃል በቃል እንዲሁ ሲል ጻፈ። ከዛ 5340 በላይ የግሪክ መጽሐፍ እጅ የጽሁፎች ሲኖሩ ሁለቱን እንኳን አያመሳሰልም እያልክ ጽፈ። የጎርደን ፊ አርቲክልን አንብበዋል? እዛ ጋር የጠቀስኩት መጽሐፍ አለ። ኮት አድርጋለህ እዚህ ጋር ፉትኖት ላይ ጎርደን ፊ ሄድና ቼክ አድርገው። What's the purpose of the article? What's the purpose of the article? Thank you. ልመልስልህ ፈቃደኛ ነህ? በጣም ጥሩ ጥያቄ ነው። በነገራችን መልስ። ሊያዳምጥ ነው። የመጀመሪያው እንግዲህ የሚያዳምጠው መልስ ልስጠው።
እንግዲህ ፕሮፌሰር ጋርደን ፊ እዚህ ጋር ያለው ማለት ነው ቴዎሎጂያን ነው። ምናልባት ለማታውቁ ብዙዎቻችሁ ታውቁታላችሁ ብዬም ተስፋ አደርጋለሁ። እና የአዲስ ወደ መልሱ አንዴ ስለሱም ልንገር ስለማታውቀው ማለት ነው። አይ ባክግራውንድ አልፈልግም። ምን መሰላችሁ ቴዎሎጂያን ኤንድ ቴክስቹዋል ክሪቲሲዝም አርቲክሉ ስለምንድን ነው? ቢብሊዮግራፊ ልመልስ ነው። ፐርፐዙ ምንድን ነው? ልመልስ ፐርፐዙ ልንገርህ የምን 10 ሰከንድ ቆይ። ፐርፐዙ ጋርደን ፊ ምን ብሎ ተናገረ? በአዲስ ኪዳን ላይ 5300 ምናምን ማኑስክሪፕቶች ሲኖሩ ኖቱ አር አይዴንቲካል፣ ሁለቱ እንኳን አይመሳሰሉም፣ እያንዳንዱ ተበርዟል ብሎ ተናገረ። ያንን ላሳይ ነው ብራዘር። በጣም ጥሩ ሰማችሁት። እንግዲህ እዚህ ጋር ኮት አድርጎ ያመጣው ከ5340 በላይ የግሪክ መጽሐፍ ቅዱስ እጅ ጽሁፎች ሲኖሩ ሁለቱ እንኳን አይመሳሰሉም። ቃል በቃል እዚህ ጋር አለ ማለት ወይ እቺን እንደምንም አድርጎ ተርጉማታል። ኦኬ then the next two sentences ምን ተርጉምላቸው? the next two sentences ምን ይላል? in fact ተርጉምላቸው ከላይ ጀምረ ተርጉምላቸው ከላይ ጀምረ ተርጉምላቸውና ትዋረዳለህ። ከላይ ጀምረ ተርጉም አንዴ ከላይ ጀምረ ስትተረጉም አንዴ ዳዊት ወንዱነ የምር መጽሐፉን ካመጣው አይቀር ልንገርህ፣ የምር መጽሐፉን ካመጣው አይቀር መጽሐፉን ካመጣ አንዴ ያው ባክንፎርዝ ነው የምናወራው፣ ባክንፎርዝ ነው የምናወራው፣ ሁለታችንም ባክንፎርዝ እናወራለን። እያወራን ነው። ቆምበት ሪዝን የለም። በነገራችን ከላይ ጀምረ ሁለት ደቂቃ ጨምራለሁ። አንድ ምንም ጨምሮ እኔ ጨምራለሁ። አንድ ፖዝ ያካሄድ ነገር ከተነሳ ፖዙ ለሁለታችሁም እንትልና ከኮንቴንት ውጪ ከሀሳብ ውጪ ነው። እኔ እንግዲህ በጣም እንትን ብዬ ነው ያለፍከው። ስለዚህ የወገናችን ጥያቄ መጠየቅ አልችልም። ባይሆን እኔ እዚህ ጋር ምን አመጣሁለት? 10 ጥያቄ ለሱ አመጣሁለት። ቁርአን ላይ የሚነሱ 10 ጥያቄዎች፣ እነዚህን ጠይቀኝ ያልኩት ነው። ዳህና ጥያቄዎች ናቸው እነዚህ። አንዱንም ግን አልጠየቀም። ዳህና ነገር ጠይቅ ባለ አንዴ ፕሊስ ቆይላችሁ። አንዴ ለእኔ ማንም ፌቨር እያደረገ ያለ የለም። ሁለታችሁም በጨዋነት እንድትወያዩ ነው። እኔ አሁን ሰዓቱን አጀምራለሁ። አንዴ ዴቪል ፖዝ አድርጉትና ሁለታችሁም አቁሙ። ሳካ ይቁምልን ካላችሁ የአኬድ ጥያቄ ነው የምታነሱት። በዛ መካከል ማወራው እኔ ብቻ ነው። ከዛ እናንተ ወደ ጥያቄና መልሱ ትመለሳላችሁ። ሰዓቱን እኔ በድጋሚ አስጀምራለሁ። ዳዊት ጠይቅ ጊዜ ነው። ጥያቄን ጠይቅ፣ እሱ ምላሽ ይመልስ። ካልተመለሰ ወደሚቀጥለው ጥያቄ ሂድ። ዳዊት ግን አሁን ይኸው ሲሶ ምን እየሆነ ነው መሰለ? እኔ ሳወራ አውቆ ፊልበሰር እያደረገ ነው። ወደ ርዕሱ እኮ አልመጣም እኮ ሳላዬ፣ ወደ ርዕሱ አልመጣም። ኮት ካደረገው ቀጥለው ሰዓቱን እዚሁ ኮት ካደረገው መጽሐፍ ሁለት ሴንተንስ ቢያነብ ኖሮ in fact the closest relationship between any two manuscripts in existence even among the majority average from 6 to 10 variants per chapter ይላል። ኦኬ 6 እስከ 10 የሆነ variants አለ። it is obvious therefore that no manuscript has escaped corruption. It's obvious corruption and we are reassured however sorry, it is obvious we are reassured that these variants are አንድ ሳላ ምን መሰለህ፣ እኔ ዝም የምልህ ለምን እንደሆነ ልንገርህ። ምክንያቱም እስቲ ደህና ነገር ስለማያመጣ ማለት ነው። ለዛ እኮ ነው ዝም የምልህ። አይደለም ሳላ ያለው አንዴ ፖዝ አድርጎ እኔ ሌብነት ደህና ነገር አይደለም። ልክ ነህ። አንድ ጊዜ ቆይ፣ የእሱ አይሰማም። ሲሶ እንግዲህ ለአንተ ነው የማወራው። ይህን ሰውዬ ዝም የምልበት ሪዝን 50 ደቂቃ ብትሰጠው ደህና ነገር ስለማያነሳ ነው ዝም የምለው እንጂ ደቂቃ የያዘ ጥሩ ሆኖ ፖዝ አድርጎ ሳላ እኔ አቋርጬ ልወጣ ነው። ከሁለታችሁ ምን ማገኘው ፌቨር የለም። የምትወያዩት እናንተ ነው። በተቻለ መጠን እናንተ አንዴ ሳላ እኔ ምንም እዚህ ጋር ማገኘው ፌቨርም የለም፣ ምንም ነገር የለም፣ ምንም የለም በሁለታችሁ መካከል ማለት ነው። እኔ ሁለታችሁን ለማገዝ ነው የመጣሁት። ድንገት አሁን በዚህ መካከል ላይ ሰዓቱን ፕሌስ አላደርገው እያሳየው ነበር። ይሄ ምንም በማጭበረው ማገኘው ነገር የለም። አሁን በጎ ፈቃደኛ ከሆናችሁ የቀረውን ደቂቃ ጨርሱ፣ ያለበለዚያ እኔ አቋርጬዋለሁ። ሲሶ ፌር የሚሆነው ግን ማንም ሰው በማረባ ነገር ምን እየሆነ ነው መሰለህ? ሲሶ አይደለም ወደ ጥያቄና መልስ ነው። ጠይቀው ይመልስ። በቃ ፌር መሆን አለበት። ፌር የሚሆነው ደግሞ እኔ ስጠይቅ መስማት አለበት፣
ጥያቄውን ቀይሬዋለሁ ሲል ዝም ማለት አለበት ማለት ነው። ጠይቀው ይመልስ። መጽሐፌ ላይ እመልሳለሁ ብለዋል ካላፈረበት በስተቀር ማለት ነው። ካላፈረበት በስተቀር እየጠየቅኩት እኮ ነው። እየጠየቅኩት ግን እንድጠይቅ አልፈለገም። ወይም ስጠይቅ ፍልበስተር ያደርጋል። አይ ሙቭድ ኦን ስለው አይሰማኝም። ዳትስ ዘ ፕሮብለም ዩ ሲ። እንዲመለስ እንዲታይ አልፈልግም። ስንት ያክል እንደዋሸ እንቀጥል። ሳላ ግን መስማት አለብህ። ዛሬ ስንት ጉድ እንደማወጣ you have no idea ስንቴ እንደዋሸ። በጣም ያሳፍራል። ይቅርታ ጠይቅ። it is obvious። ይችን ነምበር አውጥተህ ፑል አደረግና እዚህ ኮፒ ፔስት አደረግ አይደለ? 2 sentences after we are reassured however that these variations are superficial ይላል። እነዚህ ቬሪዬሽንስ ሱፐርፊሻል ናቸው ብሏል። ሚስኮት ሚስሬፕሬዘንት ነው ያደረከው። እንደዚህ አይነት ውሸቶች መጽሐፍ ሙሉ በሙሉ ቁርአን ጠይቀኝ ዳዊቴ ቁርአን ጠይቀኝ። ቁርአን ተበሩዛል ለምን አትልም? 15 ቀን በሙሉ መጽሐፍን እያነበብኩ ስለነበረ የኔ ጠይቀኝ ቁርአን ተበሩዛል ብለህ ጠይቀኝ። ሰማዕቱ ብራና ነው እንዴ? ውድድሩ እንዴት ነው? የኔ ቁጥ አሁን ትዝ አለህ? ርዕሱ ሰማዕቱ ብራና ተበሩዟል ወይስ መጽሐፍ ቅዱስ ተበሩዟል እያለ ነው? ውድድሩ የሰማዕቱ ብራናና የመጽሐፍ ተበርዟል ማለት ነው። ተበርዟል ማለት ነው። ያሳዝናል። ውድድሩ እኔ የፈለኩት ቁርአንና መጽሐፍ ቅዱስ ነው። እኔ የፈለኩት ቁርአንና መጽሐፍ ቅዱስ ነው። ግን የሚያወዳድረው ሰማዕቱ ብራናና መጽሐፍ ቅዱስ ነው። ከመጽሐፌ እመልሳለሁ ብለህ ቁጥር ፔጅ 56 ሰዓቱ የኔ ነው። እሱ ምንድነው የሚያደርገው መሰላችሁ? ሰማዕቱ ብራና ስቲል የሚጠይቀው ሰማዕቱ ብራና ነው። ስቲል የሚጠይቀው ሰማዕቱ ብራና ነው። እኔ ግን ከዚህ ጠይቀኝ ያለ አስክ ከዚህ ጠይቀኝ ከዚህ ላይ ጠይቀኝ ዲያቆን ድምጽ ርቋል። ከዚህ መጽሐፍ ጠይቀኝ። ይሄ መጽሐፍ ተበሩዟል ነው። ጥያቄ አትቀበለም? ካልተቀበልክ እቀይራለሁ። አትቀበለም? ይሄ መጽሐፍ ተበሩዟል ብለህ ጥያቄ ጠይቀኝ። ኦኬ ሶ ከዚህ መጽሐፍ አትቀበልም? ይሄ አልቀበልም አላልኩም እኮ እኔ አስተምራለሁ። መጽሐፌን ትቀበላለህ? መጽሐፌን ቁጭ አድርጌ አስተምራለሁ። ይሄ መጽሐፍ ተበርዟል። ይሄ መጽሐፍ ጸሐፊው ይታወቃል ብለኸኛል። ጸሐፊው አንተ ነህ። ከዚህ መጽሐፍ ትቀበላለህ ወይስ አትቀበልም? አሸናፊ መጽሐፍ ይቅርብኝ ከበደኝ ካልከኝ አሁን ሙቫ ይቅርብ ከበደኝ ይቅርብኝ ካልከኝ ወይስ ልጠይቅህ? እሺ የአንጾኪያ ቅዱስ አግናጦስ ኢየሱስን በተመለከተ ደግሞ እንዲህ አንሳነ አለው ብለህ እዚህ ጋር ሬፈረንስ አድርጋለህ። Epistle of Ignatius to the Philippians commentary on John chapter 1 verse 18 ብለሃል። Epistle of Ignatius to the Philippians ማን ነው የጻፈው? ክፈተው። ጸሐፊያኑ ልክ እንደ መጽሐፍ ቅዱስ አይታወቅም። ልክ እንደዚህ ማለት አይታወቅም። ልክ እንደዚህ መጽሐፍ አይታወቅም። ይሄም አይታወቅም፣ እሱም አይታወቅም። ሁለቱም ኤፒስቶል ኦፍ ኢግናቲየስ አይታወቅም። ምን መሰለህ? ፕራይመሪ ማስረጃ የለውም። ይሄ መጽሐፍም አይታወቅም፣ ያኛውም አይታወቅም። ሁለቱም አንድ ናቸው። ኦኬ። ስለዚህ የአንጾኪያው ቅዱስ አግናጢዮስ እንደተመለከተ ያልከው እየዋሸህ ነበረ ማለት ነው። መጽሐፍ ላይ ወደሚቀጥለው ጥያቄ እሄዳለሁ። ገጽ 173 ላይ ቅዱስ ቄርሎስ አሌክሳንድሪያ ብለህ በኢየሩሳሌም የተወለደ ጥንታዊ ስነ መለኮት ሊቅ ነበረ። በልጅነት እድሜው አንስቶ በዚያ በተወለደ ሀገር አልክ። ይህንን ማክሲመስ ሳልሳዊ የተባለ እርሱ መምህር ነበረ ብለህ ዲስክራይብ አድርገሃል። ይህንን ዲስክራይብ የሚያደርገው ቄርሎስ ኦፍ አሌክሳንድሪያ ነው። ሌተር ጸሐፊዎች ናቸው። ስለራሱ ምን መሰለህ ስለራሱ ልክ እንደ ወንጌል ጸሐፊ አይገልጽም። ኖ ዲስክራይብ ይሄ ባዮግራፊ ነው። ሌተር አዲሽን ይሄ ሌተር አዲሽን እየጠየቅኩ አይደለም። ቄርሎስ አሌክሳንድሪያ ነው ወይ? የቄርሎስ አሌክሳንድሪያ ቀኖና ብለህ ቄርሎስ አሌክሳንድሪያ በኢየሩሳሌም የተወለደ ጥንታዊ የሥነ መለኮት ሊቅ ብለሃል። በኢየሩሳሌም የተወለደው ቄርሎስ ኦፍ አሌክሳንድሪያ ነው። ቄርሎስ ኦፍ አሌክሳንድሪያ ነው። አታውቀውም? እሺ መጽሐፉን እኮ እያነበብኩ አይደል? መጽሐፉን እኮ አትረዳም። በነገራችን ላይ የአማርኛ ጥረት አለብኝ። ቅድም የአማርኛ ጥረት አለብኝ ብለሃል። እውነትም አለብህ። ወደሚቀጥለው ጥያቄ እሄዳለሁ። የአማርኛ ጥረት አለብኝ ስላልክ መጽሐፍ የአማርኛ ነው። መጽሐፍ የአማርኛ ነው። የአማርኛ ጥረት እንዳለብህ። ኦኬ are you ready? ስለ ቁርአን are you ready to answer? ባለ ጥያቄ አለ። ኦኬ የሐፍሳ ኮዴክስ አሁን በእጃችን ላይ አለ።
በእጃችን የሐፍስ ኮዴክስ አለ፣ ሪዲንጉ አለ። ቁርአን የመጣው በኦራል ትራዲሽን ነው፣ በኦራል እንጂ ራሱ ማኑስክሪፕቱ ምን ሆነ? ኤንሸንት ማኑስክሪፕት አለን። ኧረ አለን፣ ይኸው እዚህ ጋር የሐፍሳን ነው። እዚህ ጋር አለ። ምን መሰለህ ኦሪጂናል ቁርአን የሚባለው ሐፍስ ሪዲንግ የሚባለው የሐፍሳ ማኑስክሪፕት ትመልሳለህ። ዶንት ወሪ። ሐፍሳ ማለት ለኡስማኒክ ስታንዳርዳይዝድ ቴክስት ቤዝ ቴክስት ነበረ። ባይ ዘ ወይ ኢት ዋዝ ዘ ቤዝ ቴክስት። ሄዶ ግራ ገባንና እንደው ጠይቀኝ ልመልስልህ ተብሎ ቤዝ ቴክስት ተደረገ። ይሄ ቤዝ ቴክስት ለኡስማኒክ ፔሪየድ ነበረ ለሚባለው ይሄ የሐፍሳ ኮፒ የት አለ? አለ ምን ሆነ? ኦኬ ሶ ሙስሐፍ ሰሃባ። እሺ ልመልስልህ ፍቃደኛ ነህ ዳዊቴ? ልመልስልህ ፍቃደኛ? እሺ አዳምጠኝ። ሶ የሐፍስ ቴክስት ምንድነው የሆነው የሚል ነው። የሐፍስ ቴክስት እኛ ኦሪጂናል ቁርአን የምንለው በኦራል ትራዲሽን የመጣውን እንጂ ማኑስክሪፕት ላይ ያለውን አይደለም። we are not depend on the manuscript text። በነገራችን ላይ በማኑስክሪፕት ላይ ዲፔንድ አንሆንም። ኦሪጂናል ቁርአን አለ ወይ? አዎ አለ። በትራዲሽን መልኩ የመጣው ኦሪጂናል ቁርአን ነው። አላሁ አክበር። እሱ ነው መልሳቸው። ኦኬ ስለዚህ አያውቅም የት እንዳለ ማለት ነው። ቤዝ ቴክስት ቀድም እንዳልኳቸው ሜቶዶሎጂ ቢካዝ እስልምና ቶልድ ሚ ሰውን እንጂ አክቹዋል ቴክስቹዋል ክሪቲሲዝም አድርጎ ይሄንን ሊመልስ አይችልም። አውቶግራፍ ሜዠርመንት ኦፍ አውተንቲሲቲ ይሄንን ማንጻፈው እየጠየቅኩ ነው። ኢዝ አውተርሺፕ ሜዠርመንት ኦፍ አውተንቲሲቲ? ሰው ከጻፈው ብቻ ነው የምትቀበለው? ወገናችን የአንድ ቴክስት ተአማኒነት ከብዙ ነገር አኳያ ይታያል። ኦኬ እኮ አንዱ ቴክስቹዋል ክሪቲሲዝም ልመልስልህ። ከነዛ መካከል አንደኛ ይኸውልህ ቴክስቹዋል ክሪቲሲዝም በሁለት ይካፈላል። ኦኬ ሂስቶሪካል ክሪቲሲዝም እና ቢብሊካል ክሪቲሲዝም አለ። ኦኬ ሰዓት መብላት ማንነቱ ላይ ነው። አዎ ማሳያ ነው። አጭሩ ምላሽ ምንድነው? ሚዛን ጸሐፊው መታወቁ የቴክስቹዋል ቁርአኖች ማኑስክሪፕቶች እናገኛለን። ሲጨንቀው ወገናችን ሩቅያ ካህን የምትባል ሴትዮ እንዲህ አለች አለ። ሩቅያ ካህን ትባላለች እንደዚህ ብላ ተናገረች ብሎ ተናገረ። ምንም ያሳየው ነገር የለም። ሰዎች እንዲህ ብሎ መናገራቸው አይደለም ዋናው ነገር። ቁርአን መጣበቁን ፕሩቭ ማድረግ እንችላለን ወይ ስንል ፕሩቭ እናደርጋለን። መጽሐፍ ቅዱስ መበረዙን ደግሞ በደንብ እናሳያለን። ይህን ይመስላል። ዳን አርጊመንት እንደምታመጣ ተስፋ አደርጋለሁ ዳዊት። እሺ ዳዊት መቀጠል ትችላለህ። መልካም እንግዲህ ዲቤቱን ሲጀምር የዛሬው ርዕሱ መጽሐፍ ቅዱስ ተበርዟል ወይ ቁርአን ተበርዟል ነው። መጽሐፍ ቅዱስ አልተበረዘም የምንልበት ምክንያት ለምንድነው? ጽንሰ ሐሳቡ ክርስቶስ አምላክ ነው የሚል ነው። ያንን ጥቅሶች እንደተበረዙ አንድ ማስረጃ ማሳየት አልቻለም። he just gave up on it by the way ሌላ ሬትሪክ ውስጥ ገብቷል ማለት ነው። ቁርአን ግን እንደተበረዘ አንድ ቃል ከተቀየረ እናያለን ብያለሁ። ሰናማ ፓለምስስት ላይ ምንም ነገር ማለት አልቻለም። he can't defend it. okay by the way methodologically keep in mind ብያለሁ። keep in mind method ምን እንደሚያደርግ መጽሐፍ ቅዱስ ጋር ሲመጣ የፈረንጆች ማአት ይደረድራል። ቁርአን ትክክል እንደሆነ ታውቃለህ ሲል because Islam said so ነው እንግዲህ አርጊመንቱ because Islam said so። እንደዚህ አይነትማ ክርክር እኮ እኛም እኮ እንዳይር እኮ ቁርአን እንደው ቢጠፋ እኛ በቃላችን ልንይዝ ነበር። you can say that but that's not textual criticism አይደለ? አንዴ ትንሽ ገፋ ተደርጎ ቻሌንጅ ሲቀርብ ቁርአን ዲፌንድ ሊደረግ አይችልም። ምክንያቱም እንዳልኩት አንደኛ ነገር በኡስማኒክ ፒሪየድ ምንም አይነት ማኑስክሪፕት የለም። ባይ ዘ ወይ just there's none አሁን ካንሳው just I guess I'll bring it up በርሚንግሃም ቁርአን ማኑስክሪፕት አለን ይላሉ። በርሚንግሃም ግን በደንብ ኦቨር ኤንድ ኦቨር ፔሊዮግራፊ ተደርጎ ተጠንቶ ምንድነው የፓርችመንቱ ዴት እርሊ ነው ሲያዩት ግን ፔሊዮግራፊ ስተዲ ሲያደርጉ ግን multiple sources ሙስጣፋ ሳውዲ based reviewers have said ይሄ later on matured የሆነ ቴክስት ነው ተብሎ አርጊመንት አለ። የኢንኩ ዴት እና የፓርችመንቱ ዴት አንድ አይደለም ነው። ኦኬ ተመልሻለሁ መሰለኝ። ባይ ዘ ዌይ ሌላ እንደዚሁ ክሌም የሚደረገው ቶፕ ካፒ ማኑስክሪፕት ነው። the funny thing is ቶፕ ካፒ ማኑስክሪፕት አሁን ቅድም እንግዲህ ሳላቆጠር ይወዳል ይሄ ከዚህ ጋር ይጋጫል ይሄ ከዚህ ጋር ይጋጫል ይላል እንጂ ቶፕ ካፒ ማኑስክሪፕት ከሌላ ቁርአን ጋር ሁለቱ ማኑስክሪፕት ሲተያዩ ከ2483 በላይ ልዩነት ተገኝተዋል። ስለ ልዩነት ካወራን ማለት ነው
if we were talking about ልዩነት. By the way, this is not the Sana palimpsest. I'm not talking about the Sana palimpsest. I'm talking about the Topkapi manuscript ማለት ነው. እሺ እንቀጥል. He seems to place a lot of emphasis ስለ authorship ማን እንደጻፈው አይታወቅም እነዚህ መጽሐፍ ከየት መጡ ይላል ማለት ነው። ኦኬ the same standard ቁርአን ላይ እናስቀምጥ ማለት ነው። the same standard because ቁርአን ማን ነው because እስላም said so የሚለው አርጊመንት ስለማይሰራ textual criticism ስናደርግ initially መሐመድ እንግዲህ ሪቪልድ ሆነልኝ ያለ ነው I'll guarantee that okay ከዛ his companions መተው እንደጻፉት ነው የሚናገረው outside of some parts ዛይድ እዚህ ጋር ጽፏል ካሌ እዚህ ጋር ጽፏል የሚል አንዳንድ ስፖራዲክ የሆኑ ቦታዎች አሉ specifically ግን ያንዳንድ ቨርሱ ማን ነው የጻፈው according to your standard ነው እኔ by the way authorship is not a standard for authenticity it's never been ታሪክ ብታጠናም an early eastern tradition አንድ ሰው በአውተንቲሲቲ ማን ጻፈው አይደለም ጥያቄው ተቀባይነት አለው የሚያሰኘው ማለት ነው ማን ጻፈው የሚለው በኋላ የመጣ አይዲያ ነው እንጂ በዛ ጊዜ that was not the standard by the way ይሄ እንግዲህ የሳላ አርጊመንቶች ናቸው እንጂ nobody really argues this by the way in textual criticism የጻፊው ማን ስለሆነ authenticity-ን question ያደርጋል ብለው really argue የሚያደርጉ ብዙ ሰዎች አይደሉም ከዚህ በኋላ እንግዲህ the suckling of the mother እሺ 10 ነበር ከዛ 5 ነበር ሲል abrogation አለ abrogation by the way በሶስት ክፍል ይከፈላል አንደኛው ልብ በሉ አንደኛው ህግ ኖሮ ለምሳሌ ምግብ ከመብላት በፊት እጅን ታጠብ የሚል ህግ አለ ተጻፈ የመጀመሪያው አብሮጌሽን ህጉ ይቀርና ጽሁፉን ታውጣዋለ አብሮጌሽን ይባላል ነስክ የሚሉት ማለት ነው ሁለተኛው ጽሁፉ ይቀርና ህጉ ይቀየራል ሶስተኛው this is the best part ህጉም ጽሁፍም ሊቀየር ይችላል this tests the credibility and the power of argument thesis fail ያደርጋል ማለት ነው disprove ልታደርገው አችልማ any manuscript የተለየ ጽሁፍ ሳመጣል abrogation ልትል ነው you see this is not how you do textual criticism okay textual criticism የሚደረገው ምንድነው ቴክስቱን አይተህ አንዱን ከሌላው ጋር ያነጻጸርክ ስትሄድ textual criticism ይባላል እንቀጥል okay ለምሳሌ okay I'll raise ሱራ 10 ቁጥር 94 ላይ ምን ይላል ወደ አንተ ካወረድ ነው በመጠራጠር ውስጥ ከሆንክ እነዚህን ካንተ በፊት መጽሐፍ የሚያነቡትን ሰዎች ጠይቅ ይላል by the way ይሄ conditional statement ነው ምን ማለት ነው ከዚህ በፊት አሁን መሐመድ ከተጠራጠረ መልሱ የሚገኘው ምንድነው ሄዶ ከዚህ በፊት መጽሐፍ ቅዱስ ያነበቡትን ሰዎች ሲጠይቅ መልሱን እዛ ውስጥ ያገኘዋል clear የሆነ ቁርአኑን ደጋግመን ስናነበው ምንድነው የምናገኘው ከዚህ በኋላ ወደ መጽሐፍ ቅዱስ እንዲሄዱ ያሳየናል ማለት ነው እሺ ማርቆስ ወንጌል ምዕራፍ 16 ላይ long text short text አለ የሚል አርጊመንት አግኝቷል by the way እንዳልኩት the entire ስለ መጽሐፍ ቅዱስ የሚያመጣቸው ጥቅሶች እንትኖች በሙሉ 20 ላይ ክርስቶስ አምላክ እንደሆነ የሚያሳዩትን ጥቅሶች አንድም ቦታ question mark ውስጥ የሚያደርግ አይደለም okay ግን ስለተነሳ ማርቆስ ወንጌል long reading or short reading የሚለው ስለተነሳ ለምሳሌ 1650 ግሪክ ማኑስክሪፕት መሃል 99% the long reading አላቸው ማለት ነው the long reading አላቸው ይሄ ብቻ አይደለም ማርቆስ ወንጌል the earliest እንግዲህ ማኑስክሪፕትስ የሌላቸው የሚባለው እነ ኮዴክስ ሲናሪክስ እና ቫቲካንስ ነው 150 ዓመት በፊት እነዚህ ኮዴክስ ከመኖራቸው በፊት እነ አሬኒየስ ጽፈውታል in their book ማርቆስ 16 ቁጥር 19ን ኮት አድርገው ሳይት ሬፈረንስ አድርገውታል ይሄ የሚያሳየው ምንድነው እንግዲህ ይሄ ትራዲሽን ከድሮም በፊት እንደነበረ by the way የግሪክ እንትን ቴክስቱን ስናነበው ምን ይላል ኦፎቡንቶ ጋር ይላል ሐሳቡ አላለቀም ፈርተዋልና እንደማለት ነው ሐሳቡ ሳልቅ just cut off ነው ያደረገው even codex vaticanus እና space አለው at the end there's more space than where it began from ስለዚህ ይሄንን የምናየው ምንድነው አንድም ጊዜ መጽሐፍ ቅዱስ ኢኒሺያል ፓርቱ እንደተበረዘ ላይ ያሳየን አይችልም however ግን ቁርአንን ዲፌንድ ማድረግ አልቻለም ስለዚህ ወደ ስድብ ሄዷል ማለት ነው ወንድማችን ምንም ማድረግ አይቻልም እሺ 20 ደቂቃ ያዝልኝ አሁን ጥያቄና መልስ ነው አይደል ሲሶ
ሲሶ አንዴ እየሰማሁ ነው። አንዱ እሺ፣ አንዴ አይ እንግዲህ የዲቤቱ ዋነኛው ነጥብ እዚህ ጋር ነው ያለው። ሁላችሁም በደንብ ተከታተሉ ኢንሻአላህ። እሺ አስጀምረው። ሃይ ኦኬ ቢስሚላህ። ኦኬ ወገናችን መጽሐፈ ባሩክ የ81 አህዱ መጽሐፍ ነው። ምዕራፍ 5:46 ላይ የዓለሙ ሁሉ ብርሃን የአምላክ ልጅ ኢየሱስ ይፈርድባቸዋል፣ ህዝቡም ይህን ነገር በሰሙ ጊዜ ኤርምያስ የአምላክ ልጅ አምላክን አየሁት ብሎ ስለተናገረው ስለዚህ ነገር ተቆጡ ይላል። ከግሪኩ አሳየኝ ይህን ጽሑፍ። ኦኬ ሶ የዛሬው ርዕስ ባይ ዘ ዌይ ምናልባት ይህን ከግሪኩ አሳየኝ። ኦኬ የዛሬው ርዕስ ከረሳሁም ማለት ነው መጽሐፍ ቅዱስ ተበርዟል። ከግሪኩ ታሳየኛለህ? ኦኬ ሶ መጽሐፍ ቅዱስ ተበርዟል ወይም ቁርአን ተበርዟል የሚል ግሪኩ ላይ ያለ መጽሐፍ ቅዱስ ነው። ይሄ ግሪኩ ላይ ያለ የለም። I understand what you're saying። ስለዚህ የዛሬው ከርዕሱ አልወጣም ባይ ይሄ ግሪኩ ላይ ያለ ወይስ የለም? ከርዕሱ አልወጣም። ዋናው ጽንሰ ሐሳቡ ይሄ ግሪኩ ላይ ያለ። ሁላችሁም በደንብ ስሙ። ከላይ እስከታች ያለው ጥቅስ ሙሉ በሙሉ የተጨመረ ጥቅስ ነው። ቀጣይ ጥያቄ ትንቢተ ኤርምያስ ምዕራፍ 10 ቁጥር 6 እስከ 10 ድረስ ያለው ኦኬ ይሄ ሁሉ ፒንክ የተሰመረበትን ከግሪኩ ወይ ከዕብራይስጡ አሳየኝ። ኦኬ ከግሪኩ አሳየኝ። እሺ I'll repeat what I said። ዛሬ የመጣ ነው መጽሐፍ ቅዱስ ተበርዟል የሚለውን ለማሳየት ነው። ተበርዟል። እሺ ቀጣይ ተው። መጽሐፈ ቀለሜንጦስ 1:33 እግዚአብሔር አብ ለወልድ ለመንፈስ ቅዱስ በአርአያችን በአምሳላችን ሰውን እንፍጠር አላቸው። ከግሪኩ አሳየኝ። ኦኬ ሶ ክሌሜንቶስ ባይ ዘ ዌይ ብዙ ጊዜ ሰመራይዝ እያደረገ ነው የሚመጣው። ግሪኩ ላይ አሳየኝ። most of the church ለመልሳ most of the early church fathers ግሪኩ ላይ አለ የለም? አንዴ ባጭሩ መልስልኝ። ይሄ ቴክስት ግሪኩ ላይ አለ ወይስ የለም? ኦኬ የትራንስሌሽን ጥያቄ ነው አሁን እየጠየቀኝ ያለው። ግሪኩ ላይ አለ ወይስ የለም? ይሄ የተሰመረበት ግሪኩ ላይ አለ ወይስ የለም? የትራንስሌሽን ጥያቄ ለመመለስ አይደለም። ይሄን መልስልኝ። ይሄ ግሪኩ ላይ አለ ወይስ የለም? የትራንስሌሽን ጥያቄ ለመመለስ አይደለም። የኔን መልስልኝ። ይሄ ግሪኩ ላይ አለ ወይስ የለም? ልመልስ። ዛሬው ቶፒኩ መልስ የለህም። ግሪኩ ላይ ካላሳየኝ ቄሶች የጨመሩበት ጭማሪ ነው። ዘ ዲድ ሲ ስክሮል ባይብል። እሺ መዝሙር 151 በዚህም ለእግዚአብሔር ክብር አቀረብኩ፣ በአእምሮዬም እንዲህ አልኩኝ፣ ተራሮች አይመሰክሩለትም፣ ኮረብቶችም አያወሩም፣ ዛፎች ቃሌን ተንከባክበዋል፣ መንጎቼም ስራዬን ይላል። የቁምራን ዋሻ ጥቅሎች ላይ ከአንተ መጽሐፍ ቅዱስ ላይ ይህን ያሳየኝ። so I'll repeat። ዛሬ የትርጉም ስራ ለመስራት አይደለም የመጣው። ያንተ መጽሐፍ ቅዱስ ላይ አለ ወይስ የለም? የትርጉም ስራ ለመስራት አይደለም የመጣ ነው። ይሄ ያንተ መጽሐፍ ቅዱስ ላይ አለ ወይስ የለም? right so የትርጉም ስራ ለመስራት አይደለም የመጣ ነው። ይሄ ያንተ መጽሐፍ ላይ አለ ወይስ የለም? ኦኬ so የዛሬው ርዕስ መጽሐፍ ቅዱስ ተበርዟል። አታውቀውም? እሺ ሁለተኛ ሳሙኤል ምዕራፍ 24 ቁጥር 16 ላይ ዳዊትም ዓይኑን አነሳና የእግዚአብሔር መልአክ በሰማይና በምድር መካከል ቆሞ በኢየሩሳሌም ላይ የተዘረጋ ሰይፍ በእጁ ይዞ አየ። እርሱና ሽማግሌዎችም በፊታቸው ወድቀው ራሳቸውን በማቅ ሸፈኑ ይላል። ከአንተ መጽሐፍ ላይ ይህንን አሳየኝ። የተበረዘ ነው። የዛሬው ርዕስ I don't know like maybe ልብ ካላልክ አላጠናህም ነው አታውቅም ነው ለምንድን ነው ማታሳየኝ አንተ መጽሐፍ ላይ? የዛሬው ርዕስ ምናልባት ካላወቀው መጽሐፍ ቅዱስ ተበርዟል እንጂ ተበርዟል እያልኩ ነው። ተጨምሮበታል ተቀንሶበታል እያልኩ ነው። ከአንተ መጽሐፍ ላይ ይሄን ያሳየኝ። የትርጉም ስራ ለማየት አይደለም። የቁምራን ዋሻ ጥቅሎች ቆይ ዲድሲ ስክሮል ትቀበላለህ? እሺ እኔ ዲድሲ ስክሮል ትቀበላለህ ወይ? መጽሐፍ ቅዱስ ትርጉም ሲደረግ ዲድሲ ስክሮል ትቀበላለህ? መጽሐፍ ቅዱስ ሲተረጎም ማለት ነው። ቀጣይ ጥያቄ ምንም እንድመልስ አልጠበቅም ማለት ነው። አንደኛ ሳሙኤል ምዕራፍ 11 ቁጥር 1 ያላምበለ ናዖስ የተባለ የአሞናውያን ንጉሥ በዚያን ጊዜ በጋዳውያን በሩባውያን ላይ እጅግ ጸንቶ ይጨቁናቸው ነበረ። የቀኝ ዓይናቸውንም አወጣ። በወቅቱ እስራኤልን የሚያድን አልነበረም። ይህን ከአንተ መጽሐፍ ላይ ታመጣለህ? so I think you're missing the point እና ሳተ ባይሉ ከአንተ መጽሐፍ ላይ ልታሳየኝ ትችላለህ ወይ? I understand። ስለዚህ አሁን መጽሐፍ ላይ ማለት ነው የሰማይ ነው። አንተ መጽሐፍ ላይ አለው የለም? ርዕሱ ስለ ትርጉም አይደለም። አንተ መጽሐፍ ላይ ይሄ አለ ወይስ የለም? አንተ መጽሐፍ ላይ ይሄ አለ ወይስ የለም? ገብቶኛል፣ ግን ከርዕሱ አልወጣም። የትርጉም የለም። እሺ እንደዚህ ይላል። ማዞሬት ቴክስት ትቀበላለህ?
ኦኬ ሶ የትርጉም ስራ ማዞሬቲክ ሆነ ሰብተዊጀንት ማዞሬቲክ ቴክስት ትቀበላለህ? ኦኬ ሶ ሰብተዊጀንት ሆነ ማዞሬቲክ ሆነ የትርጉም ስራ ለመስራት ማዞሬቲክ ቴክስት ትቀበላለህ ወይ አትቀበልም? ማዞሬቲክ እና ሰብተዊጀንት ለማነጻጸር አንደኛ ማንችልበት ምክንያት ትቀበላለህ ትቀበልም? ማዞሬቲክን የቋንቋ ልዩነት አላቸው። ማዞሬቲክን ትቀበላለህ ወይስ አትቀበልም? ወገናችን ዳዊት ሙሉ ነህ። Okay, so what I'm trying to tell you is, በተሰማኝ መጽሐፍ ቅዱስ ማዞሬቲክን ትቀበላለህ ወይስ ትቀበላለህ? ትቀበልም? ተቀየር አያውቅም አታውቅም። ተው እሺ መጽሐፈ ዕዝራ 7:28 ልጄ መሲሁ ከእርሱ ጋር ከሚመጡት ጋር አብሮ ይገለጣል፣ በቀሪዎቹም ሁሉ ላይ የ400 ዓመታት የደስታ ዘመን ያመጣል። ከዚያ ዘመን ፍጻሜ በኋላ ግን ልጄ መሲሁና የሰው ልጅ በሙሉ ይሞታሉ አለ። እኛ የምናምነው ትምህርት ነው። እስቲ ከአንተ መጽሐፍ ላይ ያሳይ፣ የተጣለ ጥቅስ ነው። አሁን ምንድነው የዛሬው ርዕስ? ምናልባት ካልገባህ ሳላ በደንብ ይሄንን ከአንተ መጽሐፍ ላይ ያሳይ። ኦኬ ሶ የዛሬው ርዕስ ምናልባት ካልገባህ ምንም ላደርግልህ አልችልም። እሺ የምጠይቅህ ጥያቄ አሁን መሰለህ? አሁን የምጠይቅህ ጥያቄ እሱን መታወቅ ምናልባት ካወቅከው ግን መጽሐፍ ቅዱስ አልተበረዘም ከማለት በፊት አንተ መጽሐፍ ቅዱስ አልተበረዘም ብለህ ከመናገር በፊት የመጽሐፍ ቅዱስ ጸሐፊዎች ይታወቃሉ? ኦኬ ሶ authorship by the way it's not a criteria የመጽሐፍ ቅዱስ ጸሐፊዎች ይታወቃሉ ወይ? I know ከርዕሱ ውጪ ብዙ ነገር ማውራት ፈልጋለሁ። የመጽሐፍ ቅዱስ ጸሐፊዎች ይታወቃሉ ወይ? የራሱ እነ ማቴዎስ ይታወቃሉ፣ እነ ማርቆስ ይታወቃሉ። መጽሐፍ አስቴር ማን የጻፈው? so like I said በድሮ ጊዜ ታሪክ ካወቅ ዳዊት ሙሉ ነህ። ጥያቄ መልስልኝ። መጽሐፍ አስቴርን የጻፈው ማን ነው? I understand. Okay, so ያ ቶፒክ ስንነጋገር ያኔ ተጠይቀኛል። የዛሬው ቅዱስ ክሬዲቢሊቲ ነው የምናወራው። መጽሐፍ ቅዱስ ክሬዲብል ነው ወይስ አይደለም ነው? መጽሐፍ አስቴር የጻፈው ማን ነው? የዛሬው ርዕስ ስለ authorship አይደለም። አታውቅም? እሺ መጽሐፈ ኢዮብን የጻፈው ማን ነው? Right. ስለዚህ authorship ከኔ ጋር ነህ? ዳዊት ሙሉ ነህ? ከኔ ጋር ነህ? መጽሐፈ ኢዮብን የጻፈው ማን ነው? scholarship ካነበብክ authorship ራሱ is not a criteria for authenticity. ከርሱ ውጪ ነው። ከርሱ ውጪ እንድመልስልህ መጽሐፈ ኢዮብን የጻፈው ማን እንደሆነ ትነግረናለህ? ዳዊት ሙሉ ነህ። so I understand። ስለዚህ ምንድነው የዛሬው ርዕስ መጽሐፍ ቅዱስ ተበርዟል ወይ የሚል ነው። ከዚህ ውጪ የመጽሐፍ ቅዱስ ጸሐፊያኖች ማይታወቁ ከሆነ ማን እንደጻፈው ማይታወቅ መጽሐፍ የአምላክ ቃል ሊሆን አይችልም። ስለዚህ መልስልኝ። የኢዮብ መጽሐፍ ማይጻፍ ነው። ዳዊት ምን መሰለህ? ጥያቄውን ማትመልስ ከሆነ በኋላ ጠይቅም ባይዞ እቺን እያወቅህ ትሄዳለህ እንጂ ምክንያቱም ስጠይቅ ማትመልስ ከሆነና እኔ ወይ ምን መሰለህ ካላወቅህ አላቅም ማለት እኮ በጣም ይቻላል። ካላወቅህ አላቅም የባለቤት ነው። ካላወቅህ አላውቅም ብሎ ማለት የባለቤት ነው። ግን አንተ አላቅምም እያልክ አይደለም። የዛሬው ርዕሳችን ነው የምትለው። አሁን የምጠይቅህ ማትመልስ ከሆነ አንዴ እንትና ሲሶ ደቂቃውን አቁምልኝ። አንድ ጊዜ ደቂቃውን አቁምልኝ። በዚህ ሁኔታ ከሆነ እንዴት እንደሚጠይቅ አላቅምም። በኋላ እሱ የማይመልስ ከሆነ እኔ ያው የዋም ስለሆነ ልበልስልህ ይችላል። ከርዕሱ ውጪ ላጠቃልና ችግር የለውም። ና ተው። ስለዚህ መጽሐፍ ቅዱስ ውስጥ በርካታ ነገራቶች ተጨምሯል። ከመጽሐፍ ቅዱስ በርካታ ነገራቶች ተሰርዘዋል። ወገናችን አቅም መጽሐፍ ቅዱስን ማን እንደጻፈው አይታወቅም። ሌላ ጥያቄ ልጠይቅ ባይሆን ቀለል እያደረኩልህ ልምጣ። አይ ቲንክ ከበደ መሰለኝ። እሺ የተወሰነ ቀለል ላድርገው። እንደዚህ ላድርግልህ። የሐዋርያት ሥራን ምዕራፍ 8:37 ሰከንድ ሴንቸሪ ላይ ካለው ማኑስክሪፕት ኮሬክት አምጣልኝ። Okay, so that one I believe Arrhenius ቀድሞ ኮት አድርጎታል። የጠየኩ ጥያቄ from biblical manuscripts or codex ከዛ አምጣልኝ። Okay, so I'm giving you the answer. So the earliest testimony we have is from an early church biblical manuscript ታመጣለህ? biblical manuscript or fragments or papyrus? ሰዓቱ እየሄደ ነው by the way ሲሶ ሰዓቱ እየሄደ ነው። አስጀምርለት ሲሶ ተመለስና አስጀምር ደቂቃ። ኦኬ ጀምሯል። ከመጽሐፍ ቅዱስ ማኑስክሪፕት ላይ ይህን እናገኛለን ወይስ አናገኝም? Okay, so the earliest account we have is from early church fathers. From biblical manuscripts እናገኛለን ወይስ አናገኝም?
I don't know the exact manuscript when we find these. አሁን ያልከውን ተርጉምላቸው። በእንግሊዝኛ የሚያወራበት ሪዝን እናንተ እንዳይገባችሁ ነው። የአማርኛ ጥረት ስላለብኝ እንደዚህ አይነት ፖለቲካ እንኳን አትስራ። መቼ ብዙ ሰው መስማት አለበት። አሁን ያልከውን ለህዝቡ ንገራቸው። ችግር የለውም። መቼ the ማኑስክሪፕት እንዳለ ሄጄ ቼክ አላደረኩም። I don't know. አታውቅም። ችግር የለውም። ኧረ ምንም ችግር የለውም። እሺ የማርቆስ ወንጌል ምዕራፍ 16 ከ9 እስከ 20 ድረስ ያለው ኮዴክስ ቫቲካንስ ላይ አለ ወይስ የለም? ቫቲካንስ ላይ የለም። ግን ቫቲካንስ ላይ ስጠይቅ አንዴ ለሚያስክ ችግር የለውም። ማርቆስ 16 9 እስከ 20 ያለው ይሄ ሁሉ ቫቲካንስ ላይ አለ? ኦኬ ቫቲካንስ ላይ ስፔስ አለ። there's a space right next to it. ቴክስቱ አለ። ይሄ ቴክስቱ ቫቲካንስ ላይ ስናረከስና ቫቲካንስ ላይ የለም። ቫቲካንስ ላይ ያለው በሾርት ኤንዲንግ ቢሆንም አላሁ አክበር ቴንክ ዩ ዳዊት አላሁ አክበር። አረ አጨብጭቡ። አረ ኮሜንት ላይ አጨብጭ። እሺ ሁለተኛ እንዲመለስ አልፈለክም መሰለኝ። እንዴ መልሳል የለም አልከኝ እኮ። ይሄ እኮ የሚያስጨበጭብ እኮ ነው። በጣም ደስ የሚል ነገር ነው። የዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ድረስ ያለው ሰከንድ ሴንቸሪ ማኑስክሪፕት ላይ አለ። ኦኬ ሶ ሰከንድ ሴንቸሪ ላይ you only have fragments. so ይሄ ቴክስት አለ ከዚህ ፍራግመንቶች I'm not sure exactly ምን እዛው ይሄ ቴክስት አለ መልስልኝ። ኦኬ so I'm telling you ከዛ ከፍራግመንቶች ከሁለተኛው ክፍለ ዘመን ካሉት ፍራግመንቶች I don't believe ይሄን ያለ አይመስለኝም። ሰርድ ሴንቸሪ ሳለ so እስከ አራተኛው ክፍለ ዘመን ያሉን ፍራግመንቶች ነው። there we have pieces አለ ወይስ የለም? I'm not sure. I have to go check. ዮሐንስ ወንጌል ምዕራፍ I'm not sure. ለምንድን ነው ሳታጠና የመጣው? ሁሉንም እንትን በቃሌ አልያዝኩትም። I don't know when the earliest 15 ቀን የወሰድከው 15 ቀን ሙሉ ልዘጋጅበት ያልከው እንዳለ መመለስ ነው ወዳጄ። the earliest manuscript መቼ ላይ 15 ቀን ሙሉ ምን ስትሰራ ነበረ? 15 ቀን ሙሉ ይሄንን ሳትዘጋጅ እንዴት ትመጣለህ? እሺ በጣም ጥሩ ፖለቲካ ነው by the way። ግን አይደለም 15 ቀን ሙሉ ይሄንን እንዴት ነው የማትዘጋጅበት ነው? እሺ ስለዚህ የኔ መልስ ምንድነው? the earliest manuscript መቼ እንደገባ the exact date I don't know. ተው እንትን የለህም። ሰና ማኑስክሪፕት አነሳ አይደለ? ሰና ማኑስክሪፕት አንስቻለሁ። አንስታል። ጥሩ ማንሳትም አሪፍ ነው። እሺ የታለች ሰና ጋችሁ ብሮ። እሺ ሰና ማኑስክሪፕት አነሳና ቁርአን ተበርዟል አልክ። በጣም የሚያስቀው ፓርት እሱ ነውና እሺ ስታንዳርድ ቴክስት እና ሪኮንስትራክትድ ቴክስት አለና ስታንዳርድ ቴክስቱ ላይ ከዛሊከ ጀዛኡል ካፊሪን ይላል። ሰና ላይ ደግሞ ዛሊከ ጀዛኡል ካፊሪን ይላል። ልዩነቱን ትነግረኛለህ? ለምን አንተ አትነግረኝም? እኔ ባይ ዘ ወይ አረብኛ ምክንያቱም ቁርአን ተበርዟል ይላል ብሎ ይሄንን አቀረብካ። ከዛሊከ ጀዛኡል ካፊሪን እና ዛሊከ ጀዛኡል ካፊሪን ልዩነቱን ንገረኝ። ባይ ዘ እኔ አረብኛ እችላለሁ ብዬ ክሌም አላደረገ የቋንቋ ፈተና ነበር። ቤት ያንተን ቪዲዮ ከፍትላለሁ። አረብኛ ፊደላት ለማንበብ ስትሞክር ነበረ። ፊደሎቹን I try to like see here and there ምን እንዳሉ እዚህ ጋር ሞክር አሁን ሞክር ባይ ዘ ወይ አደነኩ። በዚህ አጋጣሚ ሞክር። ያኔ ቤትህን ከፍተህ እንዳወራኸው አሁንም ሞክር። ስለዚህ ይኸውልህ ምን ማድረግ እንችላለን? ቤትህን ከፍተህ አረብኛ ስትሞክር ነበረ። ይኸው ቪዲዮ ተይዞብሃል። አሁንም ሞክር፣ ችግር የለውም። በጣም ጥሩ ነው። እንኳን ያዛችሁ። ዋናው ግን ልዩነት እንዳለው ማመንህ ነው። ከዛሊከ ጀዛኡል ካፊሪንና ዛሊከ ጀዛኡል ካፊሪን ምንድን ነው ልዩነቱ? I'm so glad about it. ይሄው እዚህ ጋር ቤትን ከፍተህ ስታወራ ነበር፣ አረብኛ ስታነብ ነበር። አንብበው። እሺ ስለዚህ አረብኛ እኔ እችላለሁ ብዬ ክሌም አላደረኩም። ለምን አነበብክ? እዚህ ጋር ለምን አነበብክ? ፊደሎች ከዚህ በፊት I can read. I've learned like 3-4 years ago. Read this. ለፖለቲካው እንዲመች ነው ይገባኛል። by the way ሳላ አታውቅም። እሺ ልጠይቅ ሌላን ጠይቅ፣ ችግር የለውም። እሺ እዛው ሰናዓ ላይ ፈመን ኢዕተዳ ይላል ስታንዳርዱ፣ ከዛ ወመን ኢዕተዳ ይላል። ልዩነት አለው?
አሃ ሶ የኦርቶግራፊ ልዩነት ብቻ ነው ያለው የምትለኝ? ሰና ፓላምስ እዚህ ጋር አንዴ ቆይ ፈመን ኢዕተዳና ወመን ኢዕተዳ ሲሆን ምንድን ነው ልዩነቱ? ኦኬ ሶ የኦርቶግራፊ አሁን ይሄኛው ስፔሲፊካሊ የጠየቁትን መልስልኝ። ምንድን ነው ልዩነቱ? እየመለስኩልህ ነው። አሁን የምታሳየው ልዩነቱን ትነግረኛለህ? orthography. I'm telling you the difference. Orthography. ትርጉሙ ንገረኝ። ትርጉሙ ፈመን ኢዕተዳ አንዴ ስታንዳርድ ቴክስቱ ፈመን ኢዕተዳ ይላል፣ ሰነዓ ደግሞ ወመን ኢዕተዳ ይላል። ምንድን ነው ዲፍረንሱ? አቀማመጡ ሊቀየር ይችላል፣ ግን ዋናው ፖይንት ይኸውልህ የትርጉም ለውጡ ንገረኝ። ይችን ሴሌክት አድርገህ የምታወጣው ሳይሆን የትርጉም ለውጥ ንገረኝ። እኔ አሁን ለምሳሌ አረብኛ አውቃለሁ ብዬ ቋንቋ ፈተና ለማድረግ አታውቅም። እሺ ለምሳሌ ስታንዳርድ ቴክስቱ ላይ አለዚነ ኸለው ሚን ቀብሊኩም ይላል፣ አለዚነ ሚን ቀብሊኩም ይላል። ምንድን ነው ልዩነቱ እዚህ ጋር? እሺ ስለዚህ አሁንም የአረብኛ ፈተና እንደሆነ አላወቅኩም ነበር። ባይ ዘ ዌይ ላይክ አይ ዲድንት ኖው ዳት ፈተና አይደለም፣ አረብኛ የፈተንኩ አይደለም። ግን ከርዕሱ የወጣህበት ወይ ዲፌንድ ማድረግ ካልቻልክ ንገረኝና ሁለተኛ ስለ ሰነዓ ማኑስክሪፕት ቤት ከፍተህ ስታወራ እንዳልሰማ። ሰነዓ ማኑስክሪፕት የምትለው ይህንን ነው። ስለዚህ ማኑስክሪፕት እውቀቱ የለህም። ስለዚህ ማኑስክሪፕት አላጠናህም። ይሄ ማኑስክሪፕት ምንድነው ከተባለ ዘሰነዓ ፓሊምሰስት የሚባለው አስማ ሂላሊ እንግዲህ ያጠናችው እሷ ናት። የመን የሚገኝ ማኑስክሪፕት ነው። በመድረሳ ውስጥ በመስጂድ ውስጥ የተገኘ ማኑስክሪፕት ነው። ስቱደንት ቴክስት ቡክ ነው እንጂ ስታንዳርድ የሆነ ቁርአኒክ ማኑስክሪፕት አይደለም። ልክ ቶፕ ካፒ እንደምንለው፣ ልክ ብርሚንጋም እንደምንለው፣ ልክ መሽሐድ እንደምንለው ምንድነው ይሄ ሜን የሆነ ማኑስክሪፕት ሳይሆን ስቱደንት ቴክስት ቡክ እንደሆነ ሰነዓ ፓሊምሰስት በተሰኘው መጽሐፍ ላይ ተገልጿል። እሱ እንደሆነ ማሳያዎችን ከፈለግ ለምሳሌ ስታንዳርድ ማኑስክሪፕቶች የሚጻፉት ስትሬት ነው፣ እንዲህ ነው የሚጻፉት። ይሄኛው ደግሞ እንዲህ ተጣሞ ነው የሚጻፉት ፊደሎቹ፣ ከዛ ያሳውቃል። ሌላኛው ሱረቱል በራአ በስመላ የለውም። ሱረቱል በራአ ቢስሚላሂር ረህማኒር ረሂም ብሎ አይጀምርም። ነገር ግን ሰነዓ ላይ ይጀምራል። ለምንድነው? የተማሪዎች ስለሆነ። ከዛ መምህሩ ላተቁል አትበል ቢስሚላሂር ረህማኒር ረሂም አትበል አለው። ስለዚህ ተማሪ ያረመው አስተማሪ ደግሞ አስተማሪ እያረመ ተማሪ እያረመ እየታረመ የሚሄድበት ሙስሐፍ እንጂ እንደነዚህ ሜን የሆነ ማኑስክሪፕት ይሄን እንደዚህ አይነት ነገር አይደለም ያመጣው። ስለዚህ ጭራሽ እንደማታውቀውና ስለ ሰነዓ ዝም ብለህ ቤት ከፍተህ እንደምታወራ እንጂ ምንም እውቀቱ እንዳሌለ ከዚህ ተረድቻለሁ። እሺ መጽሐፍ ቅዱስ እንደዚህ ይላል። ዳዊትዬ መጽሐፈ ያሻር ምዕራፍ 1 ቁጥር 18 ላይ የይሁዳንም ልጆች ያስተምሩ ዘንድ አዘዘ። እነሆ ይህ በያሻር መጽሐፍ ተጽፏል አለ። የያሻር መጽሐፍ ከአንተ መጽሐፍ ውስጥ አሳየኝ። So again ወደዛ like we're going back to that ማለት ነው። ዛሬ ርዕሱ by the way መጽሐፍ ቅዱስ ተበርዟል ወይ ነው እንጂ ይቅርታ አድርግልኝና የያሻር መጽሐፍ ከመጽሐፍ ቅዱስ ውስጥ አሳየኝ። Okay, I'm trying to answer your question. ወይ እንዳልመልሰው ከፈለግ አልፈልግም በለኝ እንጂ by the way የሰነዓ ፓሊምሰስት ላይ መልሳለኝ፣ ግን ጥያቄ አልጠየቀኝም። ጀስት አንተ ራስህ ነው የሄድክበት። ግን የተማሪዎች እጅ አይደለም። ደቂቃ ነትግደል አቁሞ ወይ መልስልኝ። ስለዚህ የያሻር መጽሐፍ አንተ መጽሐፍ ውስጥ አለ ወይስ የለም? ስለ ያሻር መጽሐፍ ለማውራት አይደለም የመጣሁት። ጥያቄ ተፈጠረብኝና አንተ መጽሐፍ ውስጥ የያሻር መጽሐፍ አለ ወይስ? that's a canonical question። ስለዚህ canonical question ሌላ ርዕስ ራሱን የቻለ ርዕስ ነው። መልስ ያለም አይመስለኝም። ልለፈው ለማንኛውም ዘኍልቍ 21:14 ላይ ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ፣ ዋሄ በሱፋ የአርኖንም ሸለቆች እያለ ይናገራል። ዘ ቡክ ኦፍ ዋር ኦፍ ላርድ የሚባለው መጽሐፍ አንተ ጋር አለ ወይስ የለም? ኦኬ ሶ ዛሬ የካህንን ጥያቄ ለመመለስ አይደለም የመጣ ነው። ለውይይቱም ስለ መጽሐፍ ካህንን የትኛው መጽሐፍ ነው መጽሐፍ ቅዱስ ውስጥ ያለው ለማለት አይደለም የመጣ ነው። መልስ የለህም። እንደው አቁም በቃ። እንደው ካላወቅህ እኮ አላውቅም የባለቤት ነው። ቁርአን በስንት አይነት አህሩፍ ነው የተወረደው? አህሩፍ 7። ታንክ ዩ። ማስረጃ ልስጥ። አንተ ማስረጃ ባታመጣ እሺ። ማስረጃ ሰሂህ ሙስሊም 821 ላይ Allah has commanded you to recite the Quran to your people in 7 dialects in whichever dialect they would recite they would be right ይላል። ቁርአን በሰባት አይነት አህሩፍ ነው የተወረደው። በነገራችን ላይ ለሚሾዩ ቂራአቶችን ላሳይ በኋላ ምናልባት ስለምጠቅሳቸው ካልጠቀስካቸውም እንድጠቅሳቸው ሪኮመንድ አደርጋለሁ።
ማለት ቃሉ ምንድነው ዋርሽ ምንድነው ምናምን ካልከ ማለት ነው እዚህ ጋር ምንድነው ጋይስ ቁርአን የተወረደው በሰባት አይነት አህሩፍ ነው። ጌታ አምላካችን በሰባት አይነት አህሩፍ ቁርአን አወርዷል። የትኛውንም ብታነቡ ትክክል ናችሁ አሉ። አረብኛው ላንብብላችሁ። የአላህ መልእክተኛ ኢነላህ ያእሙሩከ አን ተቅረአ ኡመተከ አልቁርአን አላ ሰብዐቲ አህሩፊን ፈአይማ ሐርፊን ቀረኡሁ ፈቀድ አሳቡ። የትኛውንም ሐርፍ ብታነቡ ቁርአን አንድና ዴዋን ነው ኦንሊ ነውና የትኛውንም ብታነቡ ትክክል ነው። ሶ የጆን በርተን ስኮላርሺፕን አንብበሃል? የጆን በርተን እዚህ ጋር ደጋግመህ እያነሳህ ስለሆነ አንዴ የምናወራው ስለ እስላሚክ እንግዲህ እንትን ስለ ዶክትሪናችን ትምህርታችንም ስለሆነ ከሐዲሳችን ከትምህርታችን መጣ አንዱ ቁርአን በሰባት አይነት አህሩፍ ተወርዷል። ሰዓት ኦኬ